እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት ቁርአን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት ቁርአን እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በትክክል ለማንበብ እነዚህን በየአንቀጹ በተደጋጋሚ የምናገኛቸውን ምልክቶች ማወቅ ይቅር የማይባል ግዴታ ነው። በዛሬው ቪዲዮ እነዚህን ምልክቶች ቀላል በሆነ መልኩ አንድ በአንድ ከነ ምሳሌያቸው የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በትክክል ለማንበብ እነዚህን በየአንቀጹ በተደጋጋሚ የምናገኛቸውን ምልክቶች ማወቅ ይቅር የማይባል ግዴታ ነው። በዛሬው ቪዲዮ እነዚህን ምልክቶች ቀላል በሆነ መልኩ አንድ በአንድ ከነ ምሳሌያቸው የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት